የኢትዮጵያ ብሔራዊ እግር ኳስ ቡድን በሄደበት ሰዓት የተደረገው አይነት ነገር በእውነት አይገባም ለኢትዮጵያ። ልጆቻችን ከአብራካችን የወጡ ናቸው። የሰጠናቸውን ነው ይዘው እየሄዱ ያለው። የደከምንባቸው ወይ ምን ያክል እንደሰራን በዚያ ልክ ነው መገመት ያለበትና እያንዳንዱ ሀገር በልጆቹን የሚወከለው ባበቃውን የሚወከለው ያን ጊዜ ችግሩ የራሳችንን ነው፣ ውጤቱም የራሳችን ነው። በዚህን ጊዜ ብሔራዊ ቡድኑ ካልተጫወተ ነው የሚያሸንፈው የሚል አይነት ንግግር በእውነት ቅስም ሰባሪ ነው፣ አስፈላጊም አይደለም። እንደዚህ አይነት ነገሮች መቆምም ይኖርባቸዋል። ስለዚህ ካላበረታታን ጥሩ ነገር ከአንደበታችን ካልወጣ ጋዜጠኞች አንዳንዶች ጎበዞች ናችሁ፣ መናገር ትችላላችሁ። ያ ንግግር ግን ለኢትዮጵያ ይጠቅማል ወይ አይጠቅምም የሚለውን ፈትኑ፣ እዩት፣ መርምሩት። በዚያ ደረጃ ካልሆነ ሀገራችሁ የምትወዷት ሀገራችሁ ያ የምትሰሩለት ከሙያ አኳያ ላበርክት የምትሉት ነገር ዜሮ ውስጥ ይገባል፣ አይጠቅምም ለኢትዮጵያ። ስለዚህ በተቻለ መጠን ተጠናክሮ አብሮ መስራት ይጠይቃል። ትችቱን በአግባቡ ሀገርን በማይጎዳ መልኩ መሆን አለበት። እንደ ኢትዮጵያ ኦሎምፒክ ኮሚቴ ያው እንደምታውቁት አትሌት የለውም። አትሌቶቻችን የሚመጡት ከአትሌቲክስ ፌዴሬሽን ነው። ያንኑ መደገፍ ነው። አሁን ቅድም እንደተባለው የኢትዮጵያ ኦሎምፒክ ኮሚቴ በዚህ ውድድር ለዚህ ውጤት ላበቁን ጀግኖች አትሌቶቻችን በጣም ከፍ ያለ ሽልማት እናደርጋለን ከመንግስታችን ጋር በመሆን